የተረሸኑት እናቶቻችን አጥንታቸው ዛሬም ድረስ ከምድር በታች ሆኖ ይወጋናል። ለ70 ዓመታት ጸጸቱ አልለቀቀንም። ጦርነቱ ቢቆምም አሜሪካ ግን ከጦርነቱ በኋላ እኛን አልተወችንም ነበር። የሰሜን ኮሪያ ሕዝብ በዓለም አቀፍ ማዕቀብ ዘግታ በረሃብና በበሽታ እንዲያልቅ ፈረደችበት። በሚሊዮን የሚቆጠሩ አባቶቻችን የሚበሉት አጥተው በረሃብ ረግፈዋል። ኤሌክትሪክና ውሃ እንዳናገኝ አድርጋ ሰሜን ኮሪያዎች ለዓመታት በጨለማ ውስጥ ማቀናል። ያኔ ዓለም ላይ ብቻችንን አስቀረችን። ገጠሬዎች፣ ኋላ ቀሮች ተባልን። ድሃ ሕዝቦች እያሉ ዓለም ሁሉ ተሳለቁብን። ያኔ ማንም ከጎናችን የቆም አልነበረም ከቻይና በስተቀር። እኛ ግን ጠንካራ ሕዝቦች ነበርን። አያቴ ኪም ሶንግ ኡን የተበደለውን ሕዝብ ወደ አንድ ሰበሰበ፣ ሰሜን ኮሪያንም ፈጠረ። አሜሪካኖች ካደረሱብን ረሃብና ውድመት ለማገገም የጣሉብን ማዕቀብ ሳያግደን አንገታችንን ደፍተን በድህነት እየማቀቅን ሰርተናል። ሰብሎቻችንን በኬሚካል አቃጥለውት የምንዘራው እህል እስክናጣ ድረስ ድሃ ቢያደርጉንም የሞተ እንስሳ እየበላን በባዶ እግራችን ተራራውን ቧጠን አርሰን አምርተናል። ረሃባችንን አስታግሰን ከ70 ዓመታት ትግል በኋላ ሁሉንም አልፈናል። አሁን አቅም አለን። አሁን ኒውክለር ቦምብ አለን። አሁን ከጫፍ ጫፍ የሚወረወር ባላስቲክ ሚሳኤሎች ታጥቀናል። በቴክኖሎጂ የበለጸገ የተማረ ትውልድ አለን። በቂ የጦር ሰራዊትም ይዘናል። ዳግም አሜሪካ ልትገድለን አትመጣም። የአባቶቻችንን በቀል የምንወጣበት ቀን ሩቅ አይደለም። እኛ እውነት አለን። ዓለም ይወቅልን። መበቀል እንፈልጋለን። እኛ እብዶች አይደለንም። ናችሁ ካሉን ደግሞ አብደን ሳይሆን ኮሪያ ላይ የፈሰሰው ደም አስክሮን ቢሆን እንጂ ጦርነቱን የጀመሩት እነሱ ናቸው። እኛ ግን እንጨርሰዋለን። ይህ የሰሜን ኮሪያዎች በቀል ያነደደው የሁል ጊዜ የጸጸት ንግግራቸው ነው። አድማጮች፣ እነሱ እውነት አላቸው። እኔ ሳልሆን ታሪክ ይመሰክርላቸዋል። 불같이 터지신 그 고백 참으로 우리나라가 የሰሜን ኮሪያው መሪ ኪም ጆንግ ኡን አሜሪካን እናጠፋለን ብለው ሲዝቱ ዓለም በግርምት ያያቸዋል። ነገር ግን ከዚህ ቁጣ ጀርባ ያለውን የ70 ዓመት የደም እንባ የሚያውቅ ጥቂት ነው። አሜሪካ ታሪካዊ ጠላታቸው የሆነችው ዝም ብላ አይደለም። ሰሜን ኮሪያውያን ደም አፍሳሽ ገዳይ የሚሏት በምክንያት ነው። ሰሜን ኮሪያዎች አሜሪካንን በዚህ ልክ የሚጠሏት በ1953 በኮሪያ በነበረው ጦርነት ምክንያት ነው። ካስታወሳችሁ የኮሪያ ዘማች የሚባሉት ኢትዮጵያውያን ወደ ኮሪያ የዘመቱበት ያ ታላቁ ጦርነት። አዎ እሱ ነው። ከጦርነቱ በፊት ኮሪያውያን የራሳቸው ቋንቋ፣ ባህልና ረጅም ታሪክ ያላቸው ኩሩ ሕዝቦች ነበሩ። ማህበራዊ አብሮነታቸው እጅግ የጠበቀም ነበር። በአንድ ማዕድ ይበላሉ፣ በአንድ እርሻ ያርሳሉ፣ ልጆቻቸው አብረው ይጫወቱ ነበር። በጃፓን ቅኝ ግዛት ስር ሆነው እንኳን